ሰላም የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አላችሁ? እንዴት ከረማችሁ? ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። እሱም በቀላል መንገድ የዛዕተር ኬክ አሳያችኋለሁ። አብራችሁ ሁኑ። መጀመሪያ የምናደርገው 3 እንቁላል አለኝ እዚህ ጋር፣ እሱን እናደርጋለን። እንቁላሉን ከፍሪጅ ውስጥ አውጥታችሁ ማስቀመጥ አለባችሁ። እሺ፣ ቀዝቃዛ መሆን የለበትም። 1 ማንኪያ ቫኒላ፣ የምግብ ቫኒላ እሱን እናደርጋለን። እዛ በማሽኑ እንፈጫለን። እሺ፣ ግማሽ ኩባያ ስኳር፣ ይሄው 125 ሚሊ ግራም ስኳር ማለት ነው። ግማሽ ኩባያ 250 ግማሽ፣ እሱን እንጨምራለን። ከዛ እሱንም የምንፈጨው ስኳሩ እስኪሟሟልን ድረስ ነው። እሺ፣ ስኳሩ በደንብ መሟሟት አለበት። ቢያንስ ለ5 ደቂቃ እንፈጨዋለን። ያው እንደምታዩት ክሬም ሆኗል። ማሻአላህ 125 ሚሊ ሊትር ዘይት፣ እሱን እንጨምራለን። ያው 125 1/2 ነው። ሮብ እንጨምራለን 175 ግራም። እሺ፣ 175 ግራም ሮብ እንጨምራለን። ከዛ እንመጣለን። አሁንም ካቀላቀለን በኋላ እዚህ ጋር ወንፊት አለኝ ዱቄት የዚች ጋር ይሄው 250 መጀመሪያ አድርጋለሁ። እዚህ ጋር ደግሞ 125 አለኝ ግማሽ ኩባያ፣ እሱን እንጨምራለን። ከዛ የሚቀረን ምንድነው? ቤኪንግ ፓውደር፣ እሱን እናደርጋለን። እንደዚህ እናደርግና እንዲህ እናፋለን ላዩ ላይ። አሁን ዱቄት ከጨመርን በኋላ እንደቀድሙ በማሽን አይደለም እሺ የምንመታው፣ በዚህ በእጅ እንትን ሌላ ነገር በምንሰራበት እንደዚህ መቀላቀያ እናቀላቅለዋለን። እንደዚህ ነው መሆን ያለበት። እዚህ ጋር ፓትራዬን አዘጋጅቻለሁ። እናንተ በዛችሁ በክቧን መጠቀም ትችላላችሁ፣ በሷ መስራት ትችላላችሁ። ዘይት እንቀባለን ፓትራችንን። ይሄው እንደዚህ አሁን ቅድም ያቀላቀልነውን ኬክ እንትን እንገለብጣለን። ጠራርጓለን። ይሄን ምንም እንዳይቀር ሳህኑ ላይ እዛ እንዲህ እኩል እንዲሆንልን እንዲህ እናንተን እንለዋለን። ሊጡን እኩል እንዲሆን ኬኩ። ከዛ የሚቀረን ምንድነው? ጅብን እንዲህ እናደርጋለን። ጅብን እኔ የተጠቀምኩት ጅብን ይሄ 3 ማዕዘን የለም ስላይሱ፣ እሱን የተጠቀምኩት። እናንተ በኪሪ መጠቀም ትችላላችሁ ባላችሁ። እንደኔ ያለኝ ይሄ ስለሆነ በዚህ አድርጌዋለሁ። እንዳድሬ ጨርሻለሁ። አሁን የሚቀረን ዛዕተር ነው።
እንደዚህ ከላይ ዛዕተራችንን እናደርጋለን። ገና ፍሩን ውስጥ ራሱ ሳይገባ በጣም ነው የሚያምረው። ማሻአላህ ሞክሩት፣ በጣም ቀላል ነው። እንዲህ ካደረግን በኋላ ዛዕተራችንን ለቀረን ሰማቃለን። እሱን ሰማቁን ደግሞ እንደዚህ ከላይ እንዲህ እናደርጋለን። አሁን ፍሩን ውስጥ እንጨምሯለን። ፍሩን ውስጥ የምናደርገው ከስር ነው እሺ፣ ብቻ የምንለኩሰው። ኬኩን ደግሞ እንደዚህ ከመጨመራችን በፊት ቢያንስ ለ10 ደቂቃ ማሞቅ አለብን ፍረናችንን እሺ። ከስር ቢያንስ ከ27 እስከ 30 ደቂቃ ነው የምናደርገው። ከዛ ከላይ ትንሽዬ ለ2 ደቂቃ ብቻ እናቃለዋለን እሺ። እሺ ውዶቼ አሁን ኬካችን በስሏል። ማሻአላ በጣም ነው የሚያምረው እንደምታዩት። አሁን በዚህ እናያለን። ለእናንተ ለማሳየት አክል ይኸው በስሏል ማሻአላ። እኔ በዚህ መልኩ ከስንየው ላይ ቆራርጬ ማቅረቢያ ላይ አድርጌዋለሁ። ይሁት በጣም ነው የሚያምረው ማሻአላ። ይሁት ስለተከታተላችሁን በጣም ነው የማመሰግነው። ሞክሩት፣ በጣም የሚጣፍጥ ኬክ ነው። ለየት ያለ ነገር ነው። በጣም ደግሞ ቀለል ያለ ነገር ነው። ሰዓትም አይፈጅም እና ይህን ይመስላል። ስለተከታተላችሁን በጣም ነው የማመሰግነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ። ዩቲዩቤን ሰብስክራይብ አድርጉልኝ በቅንነት። ቴንክ ዩ